ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ የዕለቱን ሰበር መረጃ የማስደምጣችሁ ይሆናል። ኔታንያሁ በሐማስ የታገቱ እስራኤላውያን በሚመጡት ቀናት ይለቀቃሉ ብለው ተስፋ እንደሚያደርጉ ገለጹ። ዝርዝር መረጃውን የማስደምጣችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ኔታንያሁ በሐማስ የታገቱት እስራኤላውያን በሚመጡት ቀናት ይለቀቃሉ ብለው ተስፋ እንደሚያደርጉ ገለጹ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ የታገቱ ዜጎች መለቀቃቸውን በመጪዎች ቀናት አሳውቃለሁ ብለው ተስፋ እንደሚያደርጉ ተናገሩ። ጠቅላይ ሚኒስትሩ በቴሌቪዥን በሰጡት መግለጫ ሐማስ ትጥቁን ይፈታል፣ እንዲሁም ጋዛ በቀላልም ሆነ በከባድ መንገድ ከወታደራዊ ኃይል ነጻ ትሆናለች፣ ይሳካል ብለዋል። ሐማስ ባለፈው አርብ በአሜሪካ የሰላም እቅድ መሰረት ታጋቾችን ለመልቀቅ ከተስማማ በኋላ የተሰማ ንግግር ነው ተብሏል። ነገር ግን ቡድኑ ትጥቅ መፍታትን በሚመለከት የተናገረው ነገር የሌለ ሲሆን በሌሎች ጉዳዮች ላይ መደራደር እንደሚፈልግ አስታውቋል። ሐማስ ቅዳሜ ዕለት እስራኤል በጋዛ የአየር ድብደባ ማካሄዷን ተከትሎ እልቂት መፈጸሟ እንደቀጠለች መሆኗን ገልጾ ዓለም አቀፍ ጫና እንዲደረግባት አሳስቧል። በእስራኤልና ሐማስ መካከል ቀጥተኛ ያልሆነ የተኩስ አቁም ንግግር የፊታችን ሰኞ በግብጽ ሊጀመር ቀጠሮ ተይዟል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ስምምነቱን ለመፈጸም በሐማስ በኩል የሚፈጠር መዘግየት አልታገስም ብለዋል። ትራምፕ በትሩዝ ማህበራዊ ድረገጻቸው ላይ ባሰፈሩት መረጃ ሐማስ በፍጥነት መወሰን አለበት፣ አለበለዚያ ሁሉም ስምምነት ይቋረጣል፣ ይህ በፍጥነት እናከናውናለን ብለዋል። በኋላ ላይ እስራኤል የመጀመሪያውን ጦሯን የማስወጣት እርምጃ ላይ ተስማምታለች ሲሉ የጻፉ ሲሆን ይህም በአሜሪካ እቅድ ውስጥ የተቀመጡትን በተለያዩ ዙር የእስራኤል ወታደሮችን ከአካባቢው የማስወጣት እርምጃ የሚያመለክት ይመስላል። የአሜሪካ ባለ 20 ነጥብ የሰላም እቅድ ጦርነቱ በአስቸኳይ እንዲቆምና በሐማስ ስር ያሉ 20 ታጋቾች እንዲሁም ሞተዋል የተባሉትን ጨምሮ እንዲለቀቁ ሀሳብ አቅርበዋል። በምትኩ በእስራኤል እስር ቤቶች ያሉ ፍልስጤማውያን እንደሚለቀቁ ተገልጿል። የእስራኤል መከላከያ በኤክስ ገጹ ላይ ባወጣው መግለጫ ታጋቾቹን ለማስለቀቅ የትራምፕ እቅድ የመጀመሪያ ምዕራፍ ተግባራዊ ለማድረግ ዝግጁ እንዲሆን ትዕዛዝ መተላለፉን ተናግሯል። የወታደሮቹ ደህንነት ቅድሚያ የሚሰጠው ጉዳይ መሆኑንም አክሏል። ሐማስ የትራምፕን እቅድ ቢያንስ አንዳንድ ነጥቦች እንዲቀበል ግፊት እየተደረገበት ነው ተብሏል። ቡድኑ በህይወት ያሉ እንዲሁም የሞቱትን ታጋቾች በሙሉ ለመልቀቅና ጋዛ በተማሩ መሪዎች እንድትመራ ተስማምቷል። ነገር ግን የእስራኤል ቁልፍ ፍላጎት የሆነውን ትጥቅ መፍታት መቀበል አለመቀበሉን አልጠቀሰም። በጋዛና በእስራኤል መካከል አሁን ያለው የሰላም ጥረት በመጨረሻ ወደ ስምምነት ሊመራ ይችላል የሚል በጥንቃቄ የሚታይ ተስፋ አለ። ትራምፕ ይህንን ጦርነት ያስቆሙ ሰው ሆነው መታወስ ስለሚፈልጉ ከፍተኛ ግፊት እያደረጉ ነውም ተብሏል። የበለጠ ወታደራዊ ኃይልን ለመጠቀም በማስፈራራት ሐማስ ስምምነቱ እንዲቀበል በይፋ አሳስቧል። እንዲሁም ከቅርብ ጊዜ ወዲህ በእስራኤል አመራር ላይ ያላቸውን ብስጭት እየጨመረ መምጣቱን የሚጠቁሙ ምልክቶች አሉ። ነገር ግን የትራምፕ ተጽዕኖ በቂ መሆን አለመሆኑ ግልጽ አይደለም። ምክንያቱም ደግሞ ቀደም ሲል የተደረጉ ስምምነቶችን ያፈረሱት መሰናክሎች አሁንም ተመሳሳይ ናቸው። ሐማስ የእስራኤል ጦር ጋዛ ሙሉ ለሙሉ ለቆ እንዲወጣ የሚጠይቅ ሲሆን እስራኤል ታጋቾቹ ከተፈቱ በኋላ ጦርነቱ እንደማትቀጥል ዋስትና ማግኘት ይፈልጋሉም ተብሏል። ሌላው ጥርጣሬ ደግሞ በእስራኤል ውስጥና ከእስራኤል ውጭ ያሉ ብዙዎች ኔታንያሁ ጦርነቱን ለማራዘም ከዚህ ቀደም የተደረጉ ጥረቶች ለፖለቲካ ፍጆታ ሲሉ አጨናቅፏል ሲሉ በተደጋጋሚ መክሰሳቸው ነው። ኔታንያሁን የሚደግፉት ጽንፈኛ ሚኒስትሮቻቸው በዚህ ጦርነት ሐማስ ሙሉ በሙሉ ሽንፈት ሳይደርስበት ካበቃ ጥምረቱን ለቀን እንወጣለን ሲሉ አስጠንቅቀዋል። ይህ ደግሞ መንግስታቸው እንዲፈርስ ሊያደርግ ይችላልም ተብሏል። በእስራኤል ውስጥ የተካሄዱ የህዝብ አስተያየት መስጫዎች ብዙ እስራኤላውያን ታጋቾቹን ለማስለቀቅና ጦርነቱን ለማስቆም ከሐማስ ጋር ስምምነቱ እንዲደረግ እንደሚደግፉ ይጠቁማሉ። የታጋቾቹ ቤተሰቦች በቅርቡ ዘመዶቻቸው ተለቀው እንደሚቀላቀላቸው ተስፋ እንደሚያደርጉ ተናግረዋል። ይህ በእንዲህ እንዳለ ትራምፕ አርብ ዕለት በማህበራዊ ሚዲያ ገጻቸው ላይ ባስተላለፉት መልእክት እስራኤል የቦምብ ጥቃቱን በአስቸኳይ እንድታቆም ቢናገሩም ጦሩ በጋዛ ላይ የሚፈጸመውን ድብደባ ግን ቀጥሏል። በአልሺፋ ሆስፒታል የህክምና ምንጮች ቅዳሜ ዕለት በጋዛ ከተማ በተፈጸመው 3 የአየር ድብደባዎች የአንድ ሰው ህይወት ሲያልፍ በርካቶች መቁሰላቸውን ገልጿል። በጋዛ የሚገኘው በሐማስ የሚመራው የጤና ሚኒስቴር ባለፉት 24 ሰዓታት ውስጥ በእስራኤል ወታደራዊ ዘመቻ 66 ሰዎች መሞታቸውን አስታውቋል። ይህም ጦርነቱ ከጀመረበት ጊዜ አንስቶ የሟቾቹን ቁጥር 67074 አድርሶታል ብሏል። ለዕለቱ ያዘጋጀውላችሁ ሰበር መረጃ ይህን ይመስል ነበረ። እነዚህና የተለያዩ ሰበር መረጃዎችን ማግኘት የምትፈልጉ ከሆነ ሰብስክራይብ ማድረጋችሁን አትዘንጉ። ስለተከታተላችሁኝ አመሰግናለሁ።